ተመልሻለሁ። ገና እንደገባችሁ ስፒን በማድረግ ከ3 እስከ $4 የምታገኙበት እንዲሁም ደግሞ ቀላል ፍራንኮችን በመስራት እስከ $108 ድረስ እንዲሁም ደግሞ አንድ 3 ጋብዙ አንድ ስፒን እና ከ0.1 USDT እስከ 108 USDT ድረስ መስራት የምትችሉበት አፕሊኬሽን ነው ማለት ነው። ሶ በዚህ ቪዲዮ ሙሉ አሰራሩን የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቀለል ያሉ ኦንላይን ነክ ስራዎችና ቴክ መረጃዎች የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። አሁን ቀጥታ ወደ አሰራሩ እንሄዳለን። በመጀመሪያ ቴሌግራም ቻናል ላይ ያስቀመጥኩላችሁ ሊንክ ቀጥታ ትነኩታላችሁ። እዚህ ጋር ያለችው ሊንክ ነው ማለት ነው። ተነካታላችሁ አንድ ጊዜ ሊንኳን። በመቀጠል እዚህ ጋር ዳውንሎድ ነው ተማምተን አንድ ጊዜ ስትነኩት ቀጥታ ወደ ፕሌይ ስቶር ወስዳችሁና አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። ልክ አፕሊኬሽን ስከፍቱት እንደዚህ ኩዊክ ሎጊን እና ሞር ይላል። እናንተ ቀጥታ እዚህ ጋር አክሰስ ካርጋችሁ በኋላ ሞር ትሉታላችሁ እዚህ ጋር። በመቀጠል እዚህ ጋር ይሄኛው ኩዊክ ሚሊዮን ከተጠቀማችሁ መጀመሪያ ስትገቡ ፎን ነምበር ምናምን ይጠይቃችኋል። እዚህ ጋር ቀጥታ እናንተ ምን ታደርጋላችሁ? ጉግል ሚሊዮን ትነኩና ቀጥታ በጉግላችሁ ሳይን አፕ ታደርጋላችሁ። ቀጥታ ወደ ውስጥ እንዲያስገባችሁ ማለት ነው። ስለዚህ ጋር አንዱን ኢሜይላችሁን ትመርጣላችሁ። የምትፈልጉትን ኢሜይል ትመርጣላችሁ። በመቀጠል እዚህ ጋር ጀንደራችሁ ያስመጣችኋል። እናንተ ወንድ ሆናችሁ ሜል፣ ሴት ሆናችሁ ደግሞ ፊሜል ብላችሁ ትመርጣላችሁ። በመቀጠል እኔ እዚህ ጋር ሜል ሚሊዮን ልከውና ኔክስት ልበለው። በመቀጠል ቀጥታ ወደ ውስጥ ያስገባችኋል። እዚህ ጋር እንደምታዩት ለወንዶች ሲሆን እንደዚህ ኢንተርፌስ ያመጣል። ለሴቶች ሲሆን ደግሞ ልክ በእንደዚህ አይነት መልኩ ያመጣላችኋል ማለት ነው። እናንተ በመቀጠል ምን ያደርጉት? ቀጥታ እዚህ ጋር 3 ነጥብ ትነካላችሁ። እዚህ ጋር ለቻችሁ 3 ነጥብ ትነኩና ኢንፎርሜሽናችሁን ታስገባላችሁ። 3 ነጥብ ትነካላችሁ። በመቀጠል እዚህ ጋር ይሄኛው የምታዩት ኢንተርፌስ ለወንዶች ነው። ወንዶች እንደዚህ ኢንተርፌስ ያመጣላችኋል። ለሴቶች ሲሆን ደግሞ ሌላ ኢንተርፌስ አለው። እሱንም እዚህ ጋር እንደምትመለከቱት በዚህ መንገድ ያመጣላችኋል ማለት ነው። እዚህ ጋር ደግሞ ቀጥታ ማይ ኩዊን ሚሊዮን ትገባላችሁ። ሁላችሁ ማይ ኩዊን ሚሊዮን ከገባችሁ በኋላ በመቀጠል እዚህ ጋር ዊዝድሮ የምትለዋን በተን አንድ ጊዜ ትነካላችሁ። እዚህ ጋር ዊዝድሮ የሚለውን በተስነቁ ቀጥታ ወደዛ ያመጣችኋል። ለምሳሌ እዚህ ጋር መጀመሪያ ላይ ሚኒመም ዊዝድሮ እንደምታዩት $1 ነው። ከዛ በኋላ ደግሞ እዚህ ጋር ዊዝድሮ ለማድረግ እንዲሁም ደግሞ ስራውን ለመስራት የግድ ማሟላት ያለባችሁ ኮንዲሽኖች አሉ። እነዚህ አንድ ላይ ታሟላላችሁ ማለት እንደገባችሁ። እዚህ ጋር አንደኛ ፌስ ቬሪፋይ ታደርጋላችሁ። እዚህ ጋር ፌሳችሁን ቬሪፋይ ታደርጋላችሁ። እዚህ ጋር ደግሞ ባይኔ ታደርጋላችሁ ፎን ነምበራችሁን። በመቀጠል ደግሞ እዚህ ጋር ዊዝድሮ ሜትድ የዩኤስዲ ቲአርሲ አድሬስ ታስገባላችሁ። ይህን ቲአርሲ አድሬስ ማስገባት የከበዳችሁ ካላችሁ ኮሜንት ላይ ሳውቁኝና ሌላ ቪዲዮ ሰራላችኋለሁ። እዚህ ጋር ምንም የሚያስቸግር ነገር የለም። እዚህ ጋር ባይንድ እንትላን ትነካላችሁ። በመቀጠል እዚህ ጋር መጀመሪያ ፎን ነምበራችሁን ኮኔክት አድርጋችኋል። እዚህ ጋር ጎ ባይንድ ፎን ነምበር ትነኩና እዚህ ጋር ፎን ነምበራችሁ ታስገባላችሁ። ቀጥታ ወደ ስልካችሁ ቬሪፊኬሽን ኮድ ይልክላችኋል። የላከላችሁን ኮድ ታስገባላችሁ እዚህ ጋር ኔክስት ትላላችሁ። እንደምታዩት አሁን ፎን ነምበር ባይንድ አድርገናል። በመቀጠል ፎን ነምበራችንን ባይንድ ካደረግን በኋላ እዚህ ጋር ዊዝድሮዋል ሜትዱን እንነካለን። ከዛ በኋላ የዩኤስዲ ቲአርሲ አድሬሳችንን እናስገባለን ማለት ነው። ይሄኛው አድሬሳችሁን ታስገባላችሁ ቲአርሲ አድሬሳችሁን ማለት ነው። እዛ ኮንፊርም ታደርጋላችሁ። እዛ አድሬሳችሁን ካስገባችሁ በኋላ እንደምታዩት ዩኤስዲ አድሬሳችንን ባይንድ አድርገን በመቀጠል የምናደርገው እዚህ ጋር ፌሳችንን ቬሪፋይ እናደርጋለን ማለት ነው። እኔ እዚህ ጋር ለእናንተ ያስፈልገውን አካውንቱን ሁለተኛ ጊዜ ቬሪፋይ ማድረግ አልችልም። ነገር ግን ከዚህ ባይናንስ ምናምን አካውንት እንደምትከፍቱት እንዲሁም ደግሞ ሌሎች አፕሊኬሽኖች እንደሰራችሁት አፋችሁን ክፈቱ ምናምን ወደ ቀኝ ዙሩ ወደ ኋላ ዙሩ ምናምን ይላችኋል። ሶስት ሱራካችሁ ፌሳችሁን ቬሪፋይ ማድረግ ትችላላችሁ። እኔ በሌላ አካውንት ቬሪፋይ ካደረኩኝ እዚህኛው አካውንት ላይ ቬሪፋይ ማድረግ ስለማልችል ነው። እዚህ ጋር ባክ ዲል ልመለስና እኔ ታክታችሁ ደግሞ መስራት እንደምትችሉ ላሳያችሁ። እዚህ ጋር ወደ ኋላ ትመለሳላችሁ። በመቀጠል የምትሰሩት ስራ እዚህ ጋር መጀመሪያ የምትሰሩት ስራ እዚህ ጋር እንደምታዩት እዚህ ጋር ስቶች ስትሆኑ መጀመሪያ እዚህ ጋር ከፍቱ እዚህ ጋር ፎቶ ላይ በምታዩት መንገድ ሩማችሁን ከፍታችሁ $14 ማግኘት ትችላላችሁ ይላችኋል። ሶስቱ እናንተ ገብታችሁ ቼክ አድርጋችሁ ታሳውቁኛላችሁ ማለት ነው። ምክንያቱም እኔ በሜል አካውንት ስለከፈትኩኝ እኔ ማሳያችሁ በሜል አካውንት ገብቼ ነው ማለት ነው። እዚህ ጋር ይሄኛው ደግሞ ሁላችሁም ጋር ያለ ስለሆነ ገብታችሁ እዚህ ጋር እንደምታዩት ቺኪን አለው ስፒን እያደረጋችሁ መቀበል ትችላላችሁ። በቀን አንድ ስፒን ይሰጣችኋል። እሱን እየገባችሁ ስፒን ማድረግ ትችላላችሁ። መጀመሪያ ግን ታስክ ሪዋርዱን ገብተን በደንብ እንየው። እዚህ ጋር እንደምታዩት እዚህ ጋር ታስክ ሪዋርድ ነው ሲገቡ እዚህ ጋር እንደምታዩት በጣም ብዙ አይነት ታስክ ሪዋርዶች አሉ። እዚህ ጋር ለሴቶች ስንት እንደሚሰጣላችሁ ለነገር ግን እዚህ ጋር እንደምታዩት ለወንዶች እዚህ ጋር እንደዚህ ታስክ ሪዋርዶችን ያመጣላችኋል። በመቀጠል እዚህ ጋር አንደኛው እዚህ ጋር ሜክ ዋን ቪዲዮ ኮል አንድ ቪዲዮ ኮል ስትደውሉ 0.1 ይሰጣችኋል ይላችኋል። 10 ስትደውሉ 0.3 ምናምን ይሰጣችኋል። 3 ስታችሁ መጀመሪያ እዚህ ጋር ላይቭ ላይ ለ10 ደቂቃ ስትቀመጡ እዚህ ጋር እንደምትገቡ ለ10 ደቂቃ ገብታችሁ ቁጭ ስትሉ አንድ $0.1 ይሰጣችኋል። እንዲሁም ደግሞ ለ100 ደቂቃ ስትገቡ ደግሞ 0.3 ምናምን ይላችኋል። እዚህ ጋር ዴይሊ ቼክ ስታደርጉ በሁለተኛው ቀን ቼክ ስታደርጉ በአምስተኛው ቀን በሰባተኛው ቀን ቼክ ስታደርጉ ለመጀመሪያ ጊዜ ደግሞ አንድ ሰው ኢንቫይት ስታደርጉ ደግሞ $0.2 መስጣችኋል ይላችኋል።
ግን እዚህ ጋር መጀመሪያ እንዴት አርታችሁ ጌም እየተጫወታችሁ ማግኘት እንደምትችሉ አሳያችኋለሁ ማለት ነው። እዚህ ጋር መጀመሪያ እንደምታዩት ዊን ዋን ኢን ቶታል ዊል ሪልነቱን ትነኩታላችሁ። እዚህ ጋር ጌት ዋን የሚለውን ትነካላችሁ። እዚህ ጋር $0.1 ነው ትነኩትና በመቀጠል ወደ ላይ ይወስዳችኋል። እዚህ ጋር ስፒን የምታደርጉበትን ባላንስ ያሳያችኋል። እናንተ ምን ታደርጋላችሁ? እዛው ላይ ያለ ቀጥታ ስፒን የሚለውን ትነካላችሁ። እዚህ ጋር አሁን ሌላ አዲስ ፍሪ ስፒን ሰጣችኋል። እንደዚህ ብዙ ጊዜ የምታገኙ ከሆነ በራሱ ጊዜ እዚህ ጋር አውቶማቲክ ሚል አለ። እዚህ ጋር አውቶማቲክ ሚል ኦፕሽን አለ። እሱን ኦን ካደረጋችሁት በራሱ ጊዜ አውቶማቲካሊ እዚህ ጋር ኦን ካደረጋችሁት በራሱ ጊዜ ስፒን ያደርግላችኋል ማለት ሳስነኩት። እናንተ አሁን ለመጀመሪያ ጊዜ ስለሆነ 3 ፍሪ ስፒን ሰጥቶኛል። እሱን 3 ስፒን ራሱ ክሌም ያደርግልኛል። ገና ስትገቡ እንደምታዩት 0.1 ይሰጣችኋል። በመቀጠል ሁለተኛውን ለማግኘት ደግሞ እዚህ ጋር 16 ዋንክ ነው 1000 ነው የሚያስፈልጋችሁ። እሱንም ወዳው ነው የምትገቡት። በጣም ቀላል ነው። 100,000 ስትገቡ ደግሞ $3.8 ታገኛላችሁ። እንደምታዩት 0.1 ተቀብያለሁ። አሁን አንደኛው ላይ የምታገኙት ይሄ ዋይልድ ሪል የሚባለው ይሄኛው ማለት ነው። እዚህ ጋር አሁን የተቀበልነው ማለት ነው። ይሄ ዋይልድ ሪል ይባላል። ይሄኛው ደግሞ ዋይልድ ራሽ ይባላል። ይሄኛውን ደግሞ ማግኘት እንደምትችሉ ላሳያችሁ። እዚህ ጋር ቀጥታ ጌት 0.1 ሚሊዮን ተነካዳችሁ። እዚህ ጋር ይሄኛው ደግሞ ዋይልድ ራሽ የሚባለው ምንድነው የሚያደርገው? እዚህ ጋር 3 አኒማሎች ይመጣሉ። እነዚህ 3 አኒማሎች ፕሪዲክት ለምታደርጉት የትኛው ይቀድማል የሚለው ማለት ነው። እንደምታዩት እዚህ ጋር ለምሳሌ 3 አኒማሎች አሉ። እዚህ ጋር እንደምታዩት 1 2 3 አኒማሎች አሉ። ከነዚህ 3 አኒማሎች ማን ይቀድማል የሚለውን እናንተ ፕሪዲክት ታደርጉና የሚቀድመው እናንተ የመረጣችሁ ካሸነፈ ታገኛላችሁ ማለት ነው። እዚህ ጋር አሁን እንደምታዩት እዚህ ጋር 18 ሰከንድ ምናምን እየቆጠረው ነው። እዚህ ጋር ይሄኛው ሰከንድ ሲያልቅ እነዚህ መሽቀዳደም ይጀምራሉ። እናንተ ምን ታደርጋላችሁ? እዚህ ጋር ለምሳሌ ስንት ሰው ፕሪዲክት እንዳደረገ እዚህ ጋር ታያችኋል። 1 ሚሊዮን ሰው ምናምን ይላችኋል። እናንተ ከፍተኛ ያለው ብታገኙ ብትመርጡ ለምሳሌ እኛውን ነክቼ ስፒን ባረገው ታችኛውን ነበር ስፒን ያደረኩት። ታችኛው ከተሸነፈ እኔ እሸነፋለሁ ማለት ነው። እንደምታዩት አሸነፍኩኝ ማለት ነው። 0.1 ሰጠኝ ማለት ነው። ቀጣይ ደግሞ በደንብ አግቼ እንትን አደርጋለሁ ማለት ነው። አሁን ይሄኛው አንደኛው ነው ዋይልድ ራሽ። ይሄኛው ስትገቡ ሁላችሁም ማግኘት ትችላላችሁ። ሁላችሁም ገብታችሁ መስራት ትችላላችሁ ማለት ነው። 1000 ሲደርሱ $0.2፣ 10000 ሲደርሱ $3.8፣ እንዲሁም ደግሞ 10000 ሲደርሱ $30 ዊዝድሮ ማድረግ ትችላላችሁ ማለት ነው። በመቀጠል እነዚህ እንዳለ ገብታችሁ ጌሞችን በመጫወት ማግኘት ትችላላችሁ ማለት ነው። አጠቃላይ ወደ 108 ምናምን አካባቢ $1 ነው ማለት ነው። ይሄኛውን ሪዋርዱን በእንደዚህ መንገድ ጌሞችን ጫወታችሁ ማግኘት ትችላላችሁ ማለት ነው። አሁን ደግሞ ልታታችሁ $3 ማግኘት እንደምትችሉና ስፒን እንዴት እንደምታደርጉ ልታታችሁ ኢንቫይት ማድረግ እንደምትችሉ የማስመጣችሁ ማለት ነው። እዚህ ጋር ወደ ባክላችሁ ትመለሳላችሁ። በመቀጠል $3 ለማግኘትና ኢንቫይት ለማድረግ ወታችሁ ትወርዳላችሁ። እዚህ ጋር በመቀጠል እዚህ ጋር የኢንቪቴሽን ሲስተሙ እዚህ ጋር በተኑ አለች ማለት ነው። እንደምታዩት አንድ ሰው ኢንቫይት ታደርጉ እስከ $188 ድረስ ሰጣችኋል ይላችኋል። እሱ እንዴት እንደምታገኙ የማሳያችሁ ማለት ነው። እዚህ ጋር በተኑ አንድ ጊዜ ትነካላችሁ። በመቀጠል እዚህ ጋር ቀጥታ እዚህኛዋን በተን አለች። እዚህኛዋን በተን የቦክስ በተን አስነኳት ወደ ስፒን የምታደርጉበት ቦታ ይሰጣችኋል። እዚህ ጋር ስትገቡ የመጀመሪያ 3 ስፒናችሁ ይሰጣችኋል። በእነዚህ 3 ስፒን ተጠቅማችሁ እስከ $3.8 አካባቢ መስራት ትችላላችሁ ማለት ነው። በመቀጠል ሚኒመም ዊዝድሮ የምታደርጉት እዚህ ጋር ስፒኑ ትንሹ 6 ነው። በመቀጠል 20 USDT ነው ማለት ነው። እዚህ ጋር ስፒን ፕላን ተለካትና እንደምታዩት አንሎክ ያደርግላችኋል ማለት ነው። እዚህ ጋር እንደምታዩት $1.6 ሰጣችሁ ድጋሚ ስፒን ታደርጋላችሁ 3 ጊዜ ማለት ነው። ከዛ በኋላ አንድ ሰው ኢንቨስት ታደርጉ አንድ ስፒን ሰጣችኋል ማለት ነው። ከዛ $6 ሞልታችሁ ዊዝድሮ ማለት ትችላላችሁ ማለት ነው። ነገር ግን እዚህ ጋር $6 ለማግኘት ስፒን እያደረጋችሁ ያለ ልክ በእንደዚህ አይነት መንገድ ከዚህ ጋር ፎቶ ላይ በምታዩት መንገድ የሚያመጣላችሁ ከሆነ ካንስል ታደርጉትና ሚኒመሙን መጀመሪያ $6 ሰጣችሁ በኋላ ወደ 20 አፕግሬድ ማለት ትችላላችሁ ማለት ነው። ቀጥታ አፕግሬድ ካደረጋችሁ በጣም ብዙ ኢንቨስት ስለሚያስፈልጋችሁ መጀመሪያ $6 ካወጣችሁ በኋላ እንደገና ወደ 20 ያላችሁ ማለት ነው። እዚህ ጋር ኢንቫይት ነው ብላችሁ ጓደኞቻችሁን በመጋበዝ በአንድ ሰው አንድ ስፒን ማግኘት ትችላላችሁ ማለት ነው። እናንተ የሚፈጀባችሁ ስፒን ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። አንዳንዶቹ ጋር ትንሽ ስፒን ሊጠይቅ ይችላል፣ አንዳንዶቹ ጋር ደግሞ በጣም ብዙ ስፒን ሊጠይቅ ይችላል ማለት ነው። ስለዚህ እናንተ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ደግሞ $108 የሚያስገኘው ደግሞ እናንተ ኢንቫይት ያደረጋችሁ ሰው አክቲቭሊ ለ90 ቀን ገብቶ ሁሉንም ታስኮች ኮምፕሊት ካደረገ $108 ታገኛላችሁ ማለት ነው። እንዲሁም እዚህ ጋር በጣም ብዙ አይነት ሪዋርዶች አሉ። በኢንቪቴሽን ብቻ በጣም ብዙ አይነት ሪዋርዶች ማግኘት ትችላላችሁ። እንደምትመለከቱት
የምትከፍቱት ማለት ነው። ሶ እናንተ ገብታችሁ ቼክ ማድረጋችሁን እንዳትረሱ ማለት ነው። ሌሎች አፕዴቶች ሲኖሩ ቴሌግራም ቻናል ላይ አሳውቃችኋለሁ። እንዲሁም ደግሞ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ዊዝድሮ አደራረጉን ደግሞ እዛው ቴሌግራም ቻናል ላይ ማስቀምጥላችሁ። ምክንያቱም እዚህ ጋር ኮሚቴ ጋር ብሎ እያወረደብኝ ስለሆነ ቪዲዮን ቴሌግራም ቻናል ላይ ፉል ቪዲዮ ሊታልታችሁ ዊዝድሮ እንደምታደርጉ የማሳያችኋል ማለት ነው። ሶ እስካሁን ድረስ ሰብስክራይብ ያደረጋችሁ ይህን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ቻላችሁ ማለት ነው። ይመቻችሁ። Friends, in today's video, we're going to talk about the Row Live Video Chat and Rooms application. First,